እያለቀሱ ዲንዴሮ የማን ኦዲየንስ ናቸው? ተዋረደ ዛሬ ትራማን ምን ነው የሚያናቃል? አዳም ጥቂያ ያቺ ያለቀሰች ነች። አቶ ከጂ የትኛው ኬክ ሰበረችው ባለፈው ኬክ ቆረሰችው። ወይኔ ጅንጀሮ ባይስቲ ደግሞ ምን ትመስላለች? እቺ ምን ሆነ ያለቀሰች ነው። ቪዲዮ ወጣ። አውሬ ባይ ብሎ ካርጃታለሁ እኮ የለችም እኔ ጋር። ለምንድን ነው እሷ አሁን ያንን ኬክ ስትቆርስ ምን ስትል ለቤተሰቧ የዛሩ ወጭ ብትልክ የሚያዋጣትን ማር ለቤተሰቦች ነው ለማንቺ ያመሻል እንደ እሷ ራሷ ምግብ ያለው ቦታ ያደረሰው ትመስላለች እንደ ምንድን ነው የሚመስለው? አታውብዬ ማለት ነው። እናንተ ውጡ በቃ ድራማ ነው በቃ ውጡ ብላ እኔ ልክ ናት ድራማ ትላለች። በትንሹ አካውንታችን የለም ወጥቷል። ወላ ካለው ወጡ ውብዬ እኮ ነው የሚፈጠረው በውስጥ ልክላታለሁ ሁሌም ቀን በቀን ስሚ ሄርሚ ከዚህ በኋላ ከፈለገች ለኛ ስልኩ ሰጪ ከፈለገች ሄርሚ ስልኩ ሰጪ እንጂ እነሱ ጋር ትላኪ። እነሱ አይወዱም፣ እነሱ ሄርሚን አይወዱም፣ አብርሃምን ነው የሚወዱት። እንወዳታለን ትለኛለች። አውቃ ነው ውሸት ነው ማታ ትናንትና አራጥራችም እንዴ ሄርሚ ስልኩን ተቀያየሩ አንቺና እሷ። እናንተ ፈሪያ እኮ እንደ ልብት ሆነች እኮ ማሬ ፎሎ መልሽ የኔ ቆንጆ ፎሎ መልሽ አንዴ። እሺ ፎሎ መልሽ የኔንም ቤት መለስኩ ይኸውላችሁ ነው። ከዛ በውስጥ ነው የምር በግሩፕ ኤፍሬም ታውቃለች እንዳላያችም እንድትላንት ከመሬት ውስጥ እየወጣች አይጥምት አንዴ ቤትሾ እሷ አይደለም እንትና ሩታቲ በአካል ታምራለች። እንዴት ናት? አታምርም። ከዓይኗ ላይ ኩንታሮት አላት፣ የሆነ ኩንታሮት ነገር አላት ከዓይኗ ላይ ደመቁ። እኔ ሄርሜላን ስለደገፍኩ ሳይሆን እግዚአብሔርን ሄርሜላ በእውነት ቆንጆ ናት። ሩታ ግን የሆነ ኩንታሮት ነገር አይኗ ጫፍ ላይ ያለው እዚህ ጫፉ ላይ ለራሳቸው ሲሉ ነው ፊልተር የሚያረጉት። እና ፊልተር ካላረገች ሩታ ራሱ ሰው ጥቁር ናት ደግሞ እንደ ልጇ ጥቁር ናት። አዎ ጥቁር ናት። ታውቃለች። ሲጀመር እኮ ማሮት ሊንከራቱ መጥፎ ሰው እኮ ማለት ነው። መጥፎ የሚያምር ሰው እኮ ፍሪቴር ውስጥም እኮ አያምርም። ሄርሜ ግን ፍሪቴር ውስጥም እኮ ሽንኩርት መስላ ነው የምትመጣው። ሩታ ጥቁር ናት። ከረሏ ጥቁር ነው። ልጇ እሷን ነው የሚመስለው። ጥቁር ነው። አዎ ወላሂ ልጇ ደግሞ ፊልተር ነው። ሩታ ተውሩ አታዩ ያይና ሰፈር ጠየቅን ወይ አሁን ልዑል እኮ ሩታ በፊልተር እኮ የሆነ ነገር ቀላት ይለዋለች። ግን ልዑል በጣም እኮ ነው ጥቁር። እሱ እኮ ፊልተር ራሱ አያቀላውም። ሶስት ከረን እኮ ነው ልዑል እኮ ግማሽ ቦታ ጥቁር ነው፣ ግማሽ ቦታ ምን እንደሚመስለው በጅሱ ጂኒ ነው የሚመስለው እኮ ሰው እሱ ከፋል ነው የዳኒ ሱዳኒ ነው የሚመስለው እሱ። ኧረ ተው አባቱ ሻርምዳ ነው፣ ልጁ ሱዳኒ ነው። ሰፈረላ አሁን ማለት ነው ሁሉ ነገር ትታችሁ ቦታ አይታይና እንደ ውሻ ማለት ነው። ጀግና ሆና እንድትመጣ ዱአ አድርጉላት። ሁላችንም ያለ ፊልተር ከቴለ በጣም ነው የሚያስጠላው። ሙስሊሞቹ በዱአቸው ጀግና ሆና ተለፋፈጭ ብላ እንድትሄድ እየፈለከው መሆን ትችላለህ ብላ እንድትሄድ ዱአ አድርጉ። በቃ እናንተ ወንድ ልጅ አሁን ይሄን ነገር እሺ፣ እናንተ አሁን ማለት ነው ይሄን ነገር ዛሬ ፍቅር እንደዚህ ያደረገችው ፍቅርና ሄርሜላ ተመካክሮ ፈትኙ ብላት ቢሆን ሰው ምን ታውቃለች? በቀደምለት የሰሩት ቪዲዮ ፍቅር ይቅርታ ያለቻት ጊዜ ሄርሜላን ቤቲናስ እንደዚህ አርቱ ቤቲሽ እንደዚህ አያርጉ ሄርሜላ አይወዱም እኮ ሄርሜላ አይወዱም። ኖ ሄርሜ እንደዚህ አይነት ወራዳ ስራ አሰራ ይቅርታ ያለቻት ጊዜ ጀመር ሄርሜ እንደዚህ አይነት እንችናት ሄርሜ እዚህ ውስጥ አትክተጂ እናትዬ ሰጫዋ ነች ምንም አታውቅም። ሄርሜ ኮንፈረንስ ሳሚ ቢራ ነው ወይ አዳም ቀስ በይ ልንገርሽ
ያን ቪዲዮ ፍቅር ይቅርታ ብላ የሰሩትን ቪዲዮ ሲሰሩ ማለት ነው የሰሩት ቪዲዮ የለም። በቀደም እንደውም ይቅርታ ያለቻት ፍቅር ለሄርሜላ የዛን ቀን ማለት ነው አብረው እጅ ለእጅ ተያይዘው ቻው የኔ ማር ብለው ተለያይተው እንደዚህ ብለው ይመጣሉ ብያት ለእንትና ለውብዬ በውስጥ እንዲህ አይነት ለብሰው ሁለቱ ቪዲዮ ሰርተው እየተመለሱ ሲለያዩ እንዲህ ብለዋል እያልኳት ነበር። በሁለተኛው ቀን ያን ቪዲዮ ለቀቁት። እንደውም ይሄው የነገርሽኝ ለቀቁት አለችኝ ውብዬ ማለት ነው። ቆይ ፍቅርና እሷ ተታርቀዋል። ቤቲ የድንገርሽ ፍቅርና ሄርሜላና ሰላም ብያለሁ። እንዴት ትረዳዋለች? ምክንያቱም የሆነ ነገር መድኃኒት ነገር አስጠጥቶት መኪና ውስጥ ነው መድኃኒት የጠጣ ብለሽ ማሻአላ ከንፈሩ ሳመጣ ምንም አይነት መድኃኒት አልጠጣም። ደስ እኮ ፋሽን አረገው እንደ እየመጣ መድኃኒት አጠጡ ይደነዘዝኩ ማለት ነው። እኔ ደግሞ ማለት ነው እንደ ወንድ ልጅ ኮስተርብ ቁጭ ሲለው ነው ያሳባል። ሄርሚን ሄዋንነቷን ስለሚያውቁ መድኃኒት አስጠጥቶኝ ይላል። አሁን ታያላችሁ ጠይቅሽ ማሬ እሱ እንዴት ነው ሲሳሳም ቪዲዮ ዋሽተዋልና ፖስቱኝ የሚለው ሲጀምር ያስፈሰተ እሱ አላወቀም እኮ ነው ያለችሽ። ተንጠልጥላ አላወቀም የተፖስተው እኮ እግርሽ እየወጣ ነው። ፍቅር ናት አስቀርዛ ፍቅር እሷ ናት አልኳቸው። እየዋሸችው ነው እኮ ያንን የምትለው ፍቅር ናት። ለሰው እንዲቀርጽ አድርጋ የፖስተችበት እሷ ናት። ያኔ እራሷ ናት ብለሽ ነው ቪዲዮ ያንን ስሙን ለማድረስ ነው። እሱ ዛሬ ደግሞ እንደዚህ ሆኖ የመጣው እንደዚህ ያለ መሸፈን ሆነ ልንገርሽ አይደለ? እኔ ማለት ነው አብርሃም ማሬ ልንገርሽ አንድ ጥያቄ ልጠይቅሽ። አብርሃምን እኔ ሌላ ጠላት ወይም ሌላ ሰው አሳልፎ ቢሰጠው እኮ አይገርመኝም። ለማይወዱ ሰዎች ደስታቸው ነው። በጣም እንትን ይላሉ፣ ይጨፍራሉ ምናምን። አብርሃምን መጀመሪያም ለሚጠሉት ሰዎች ይሄ ለነሱ ሰርጋቸው ነው። በነገራችን ላይ እኛ ደግሞ አብርሃምን ወጥቶ እውነቱን እስካልተናገረ ድረስ እውነቱን እስካላብራራ ድረስ ደግሞ እኛ መፍረድ አንችልም እሱ ላይ። ምክንያቱም ከዚህ በፊትም የተደረገውን አይታችኋል። የራቁት ቪዲዮ ተይዞበት እኔ በባዳ እኮ አብርሃም ባዳ መጥቶ እኮ አሳልፎ ቢሰጠው ምንም መስሎ አይታየኝም። የራሱ አብሮት የበላው የጠጣው ሰው ነው አብርሃምን አሳልፎ እየሰጠው ያለው። እያመመኝም ያለው እሱ ነው አሳልፎ ላለመስጠት ማለት ነው። የራሱ ሰው እሱ ትክክል ነሽ አንቺ። ይኸውልሽ ሁላችንም በምናስበው መንገድ ሁላችንም ትክክል ነን እዚህ ጋር ማለት ነው። ግን አንድን ነገር ቢያንስ አብርሃም ትልቅ ሰው ነው ያስባል፣ ያገናዝባል። እዚህ ጋር ፍቅረኛ ሴቷ ናት እኮ ስታስጠሉ። እሺ ሴቷ ተዋረደች። ሰዓዳ ግን ይሄ ሰውዬ አንድ ቀን ሰው ይጀዘባል፣ ሁለት ጊዜ ይጀዘባል፣ 3 4 5 ጊዜ ግን አንድ ሰው ደነዘዝኩ አይልም እንዴ? እኛ ፋራለን እንዴ? በዚህ ላይ ለምንድን ነው እኛ ሴቶች ላይ ብቻ ነው ፈርደው ነው የኔ ጥያቄ ማለት ነው። ለምንድን ነው ሁሌ እኛ ፋራው ነው የሱ ፋራለን እንደኛ ሁሌ ደነዘዝ ሁሌ ያላወቁ ሁሌ ቤት መጣሱ የፈለገበት ወደው አልወጣም። አሁን ደግሞ ወንድ ልጅ እኮ ነው ያውላችሁ፣ ወንድ ልጅ ነው አይደለም በጥፊ የፈለገውን ነገር አድርጎ ትቶ መውጣት የሚችል ሰው ነው እሱ አብርሃም ማለት ነው። ሲጀመር አብርሃም ብቻ ነው እንዴ እንደሚሆን? ሌላ ወንዶች ለምን እንደዚህ አይሆኑም ታዲያ? በቃ ስሙን ለማስጠቆር እንደዚህ በዚህ ልክ ትከዲበት በጥፊ ናት። ራሱ ነው ስሙን እያስጠፋ ያለ እየተፋተተ እንዴ ጎትተው ተሸክመው በእግሩ ነው የሚሄድ ያለ። እውነት እናውራ ከተባለ ማለት ነው እውነት ሲሪየስ በእግሩ ራሱ እየሄደ ይጋደምና ከዛ አላወኩም። ኧረ እባክህ ትቀበለዋለች እሷ ምንም ነገር ቢያደርግ ለእሷ ትቀበለዋለች። አትቀበለውም። አሁን እዚህ እያደረገ ያለው ማለት ነው አውቆ ትናንትና እንደዛ ሲሆን ሲሳሳም ስለነበረ ዛሬ ደግሞ ይሄን አይዲያ ይዞ የመጣው ራስና እንደዚህ ስለፈለገ ነው እንጂ በተአምር ምን እኔም ወደው ኤርሜላ ብቻ ነው። እሱ ነው በጣም የሚደብረኝ። ሁሉ ጊዜ የሴት መጫወቻ ምን ያስተምራል? ሁሉ ጊዜ ሴቶች ኤርሜላ መሳለች ቪዲዮ ላይ ብሎ ስለሚመጣ እኮ ይኸውልሽ በባለፈውም ከሩታ ጋር እንደዛ ፈዝጃለሁ እንደዚህ ነው ብሎ ድራማውን ሰራ አለቀ። አሁን ደግሞ ትናንትና ሲሳሳም ስለታየ እሱን ከበር ሊያረግ ነው። እሱ ለሌላ ሰው ያለው ከሩታ ምንድነው ወይኔ ያለ አብርሃም ብቻ የሚሰራ መድኃኒት ምን ማለት ነው?
ውሸት ነው። እናንተ ቦታችሁ ነው ሴቶቹ ማዋረድ ነው። እኛ እናምነውም ከዚህ በኋላ እንደ 3-4 የመድኃኒት አያደነዘው ሴት ልጅ ለምንድን ነው ድምጽ ማትሆኑት? ሴቶች እያጭበረበረ ሴቶችን ለማሰደብ ሴትን ለማስረገጥ ሁለት ቀናቸው እኮ እዚህ አይነት ሰዎች ደግሞ አብርሃምን አሳልፋችሁ አትስጡ። የሩታ ደጋፊ ሆነ ማንም የሩታ ደጋፊ አብርሃምን የሚወድ የለም። የእውነቴን ነው የምልሽ። እንደዚህ በሚሰራው ስራ የሚወደው የለም ማንም ሰው የሩታ ደጋፊ። አብርሃምማ የሚሰራው ስራ በጣም ያስጠላል እንዴ እኮ። ስለዚህ አሁን እቺ የራሱ ደጋፊ ናት እንጂ የሩታ አይደለችም። እናንተ መጣችሁ ነበርና ባለፈው ያንን ዝግጅት አዘጋጅተን መልካምነታችንን ገልጸንለት እኔ እስከ 8 ሰዓት ነበርኩኝ። ከዛ በኋላ ነው የተኛሁትና በታብታብና በበቃ ኮፒ ሊንክ በማድረግ ነበር እኔ ሳግዛቸው የነበረው እና ደስታቸው ደስታዬ ነው ብዬ እግዚአብሔርን 8 ሰዓት ሙሉ ቆለ። ይሄ ነገር አያስኬደኝም፣ ከኦዲየንስ ጋር ያጋጨኛል፣ ባለጌ ይባላለሁ፣ እዋረዳለሁ፣ አይሆንም፣ ይሄ እኔን አያስከብረኝም። አንዴ ይሄንን በቃ ከዚህ በኋላ ብሎ ህይወቱን መምራት አይችልም እንዴ? ቆይ እንዴት ነው የምታዩት ይሄንን? እኔ እንዴት ነው ግን እነሱ እኮ ልክ ናቸው። ምንም ማድረግ አትችልም። ገበያም ቢሆን ውብዬ ለኛ እንትኖች ምንድነው እያሳያለው? እስቲ ምንድነው እኛ የምንወደው ምኑን አይተን ነው የምንከተለው? ከዚህ በኋላ ፎከስ አታደርጉ፣ አለቀ። ለምን እናንተ ፎከስ አታደርጉ ማለት ነው? ቪዲዮ ይቀይራሉ፣ አይዲያ ይቀይራሉ። ስለዚህ እናንተ እንደዛ ይሻላል። አሁን እንደማሆን ብላችሁ ካጨበጨባችሁ አይዲያ ይቀጥላሉ። ጨበጨበም አይዲያውን ነው እንዲቀይሩ ነው የምንፈልገው እኛ። የራሳቸው ማንነት መውጣት ይሻላል። እንደዚህ አይነት ቆሻሻ ስራ የራሱ አጋልጾ እንደዚህ ራቆት ሆኖ መመጣቱ አንድ መልእክት አብርሃም ደግሞ ተወዳጅ ነው። በወንድ ልጅ ብትቀርጹ ነላሂ አኡዝ ቢላ። ኧረ እባካችሁ እናንተ ፍቅርና አትሳደቡ። ተመካክሮ የሰሩት ቪዲዮ ነው ወይ ማናችሁ? ወደ ርግጥ አርጎት እንደዚህ እንዳትፈው ይየንቺ እንደዚህ ኮናማ ተዋውቃሉ። ሁላችሁም ተመካክሮ እየሰሩ ያሉ ፍቅር አለቀ። ባሳ ጥቃት ወንድ ልጅ እሱ አይነካው፣ ሴት ልጅ ናት በየቀኑ እሱ ጥቃት የምታደርሰው። አሁን ምግብም አብረን አልበላንም አላኩ። አይታችሁ ይሄ ድራማ አይመቸኝም፣ እኔን አይመጥነኝም፣ ክብረን ሴትነትን ቤተሰብን እያሳጠኝ ነው ካሉ የሚል ሰውት ውልቅ ከህይወቱ። ከዛ በኋላ እኛም በስነ ስርዓት ሴትነታችን እናስከብራለን። ስምየው ብዬ ደግሞ የምን ፕሮግራም ነበረ ነው? ፕሮግራም ነበራቸው። የምን እዛ ነበረች? ፕሮግራም ላይ ነበረኒ። እዛ ላይ አይቼሻለሁ። አውቆ ነው። ሲቀጥል ደግሞ ፍቅርን ፀጉሩ ቤት አድርሶ አብርሽ ልብስ ቀይሮ መጥቶ ነው ሲጀመር። ልንገራችሁ ብዬ ነው። አንተ ደግሞ ጭራሽ ጠንቋይ ነሽ። ዛሬ የሚያስከፋ ቪዲዮ ይመጣል ነው ያልሽው? እውነት እኔ እኮ ጠንቋይ ነው እንዳትል ብያለሁ። እኔ ወይ እኔ አላረድኩኝም በነገራችሁ ላይ የምን ፕሮግራም ነው ነገራችሁ? ቪዲዮን ገና አስቆጥቶኝ እኔ ተረዳው ወዲያው ነው ታምኔሉ ቪዲዮ ነው። እኔ አላየሁትም። እንዴት ነው ፈቲያ ቪዲዮ ስታይ ማለት ነው ድራማ እንደሆነ 100% ታምኛለሽ። እግዚአብሔር ለምን እንደሆነ ታውቂያለሽ? ካሜራ ያለው ቀሰች ማለት ነው እና ድራማ ነው። እኔ እኮ ዛሬ ጭቅጭቅ ነው፣ ዛሬ ንዝንዝ ነው ብዬ የለውም። ሶ ይሄንን ቪዲዮ አይዲያ ትክክለኛ ነገር ተቃውማው መናደድ ገለመለ ቀበጠ ካፌኔ ነጠቃችን። ቆይ እስቲ አንዴ ላውራለሽ። ከዛ በኋላ ቀርጻችሁ ለጥፉ ዩቲዩብ ላይ ትያለሽ። ድራማ ነው። ይሄ ድራማ እኛን አይመጥነንም። ክብራችንን የሚያዋርድ ነው። ሴትነታችንን የሚያሳጣ ነው። ስለዚህ ኢትዮጵያዊነት አይደለም። እንደዚህ 3 ሴት ለአንድ ወንድ ተደርቦ መስራት አንፈልግም። በቃ አለቀ። ይሄ ነው ያ በቃ። ስለዚህ አይዲያው ይልናለች ጥፍጥፍ አርጓት። ለምንድን ነው አይደለም ልንገራችሁ፣ ከየትም አላደሩም። ከየት ሀገር ነው ባልና ሚስት ይተኛ ጂንሱ ሱሪ አስሮ የሚተኛው ከሴት ጋር? ሲጀመር እኮ ማድረግ አይደለም። አንቺ ቀን እኮ ነው 7 ሰዓት 6 ሰዓት አካባቢ እኮ ነው። አረ እና ታዲያ ቪዲዮ አልገባችሁም? እግዚአብሔርን አንድ አዳምጡኝማ በእናትህ። አንቺ ደግሞ ተጨንቀሽ አታውሪብኝ። ቤቴ ውስጥ ሀይ እኔ ጭንቀት አልፈልግም። ወጋውት እኔ ነው። አዎ ተጨንቀሽ እንዳታውሪብኝ። ወጋውት እኔ ገና መግባቴ ነው። በእናትሽ ምን ነው ተመግባት ያመነጫጨቅሽ? ተናደሽ ተጨንቀሽ ተጠበሽ አታውሪ። ፍሪ ሆነሽ አውሪ። ይቀበል እኔ ተጨንቀታቸው ይሄ ያናድደኛል። አልዋሻችሁም። ሁለተኛ ደግሞ ማለት ነው
ሄርሜላን የሚያናድዳት ምንም ቢሆን ሴት ልጅ ናት። ድራማ ይሁን ምን ራሱ ስለሄርሜላ መጥፎ ነገር ታስብራ ያገኝ ምንድን እሱ አትችልም። ስለሄርሜላ ራሷ ለወደሷ ክብር ቢኖር ይሄን ስራ አስራም ገብቶሻል። አለቀ። ነገ ደግሞ ሹፉ ነገ ሄርሜ ያለቀሰች ትመጣለች። እንደዚህ አልቅሳ እንደው አንቀበልም። እንዴት እንደደነገጥኩ አላዝንም። አሁንስ ለምን ድራማ ነው የራሳቸው ጉዳይ። ከዚህ በኋላ የሄርሜላ በድራማ እኮ እሱ የተረገጠ ነው። ዩቲዩብ ቲክቶክ እንዳለ እሱ የተረገጠ እሱ የሆነ ነገር አረ ወይኔ አረ ዩቢት በውስጥ የምታወሩት ሰው ካለ ንገሩ ብለን ይሄ ስራና ስራም ከሆነ እውነቱ ከሆነ ኦዲንስ በኮሜንት ካልተቃወመ በስተቀር አሁን ምን ይላሉ? አብርሽ ፍሬም እና አብርሽ ፍቅር ተሳካላቸው ጀግና ናቸው። ሄርሜላ ትውጣ እንደዚህ ይሄንን አይታችሁ ታያሉ። ኮሜንት ይጣፉ ናቸው። ኮሜንቱም እንደዛ ነው የሚለው። ገብታችሁ እዩ ኮሜንት ነው ራሴ ገርሞኝ እንደዛ ማለት ፍቅር እውነት በጣም ትላት